ኢስላሚክ ስካቶሎጂ የረሱል ሰለላሁ ዐለይሂ ወሰለም ትንቢት ከፈለጋችሁ በጣም ነው የሚገርም። ራሱ ሞንጎሎች እንደሚነሱና አይነ መጭማጫዎች መጥተው ሙስሊሞችን እንደሚዋጉና እንደሚያሸንፉ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። የጁጅ መጁጅ የሚባሉ ሰዎች ታውቃለህ? ግድቡ ከተገደበ በኋላ ንጉሱ ዙልቀርነይን ከገደባቸው በኋላ የተረፉት ናቸው ቱርኮች የሚባሉ። ቱርኮች የጁጅ መጁጅ የሚባሉ ህዝቦች ናቸው እና ተረፈው ነው። ራሱ ቱርክ ማለት ራሱ ተረከ ነው፣ ራሱ ተወ ማለት ነው። ራሱ ትርጉሙ ማለት ነው። በዛ የተነሳ ነው ቱርክ የተባሉት። ቱርክ ማለት በነገራችን ላይ የረሱል ናቸው ቱርክ ያሉት። የሷ ስሟ ቆስጠንጢንያ ነበር ስሟ። ታገኘዋለህ ዙልቀርነይን ባለ ሁለት ቀንድ ይለዋል። ዙልቀርነይን ይላል የዕብራይስጡ መጽሐፍ ቅዱስም ራሱ ባይብል ላይ ማለት ነው። እና ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ የኢትዮ ቢላል ሚዲያ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የተከበራችሁ አድማጮቼ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ዛሬው ፕሮግራማችን ስለ የእጁጅና ማእጁጅ እና ስለ ረሱል ሰለላሁ ዐለይሂ ወሰለም ትንቢቶችና ስለ ቱርኮች በተመለከተ ይሆናል። የእጁጅና ማእጁጅ እነማን ናቸው፣ መንጎሎች እነማን ናቸው የሚለውን የምናየው ይሆናል። እንዲሁም የሙስሊሙን የአገዛዝ ስርዓት የጣሉት መንጎሎች እነማን ናቸው፣ ዙልቀርነይን ማን ነው የሚለውን የምናየው ይሆናል። ቱርኮች እነማን ናቸው? ቱርኮች እንግዲህ ከየእጁጅና ማእጁጅ የተረፉ የሆኑ ናቸው። በዚህም ቱርኮችና መንጎሎች አንድ አይነት ዘር ያላቸው ናቸው። ሰለላሁ ዐለይሂ ወሰለም ስለ መንጎሎች ተናግረዋል። እንዲሁም ስለ የእጁጅና ማእጁጅ ዙልቀርነይን እንደዘገባቸውና የውመል ቂያማ ያን የተዘገባቸው የብረት ተራራ እንደሚወጡና አንዱ የቂያማ ምልክትም እንደሚሆን ተናግረዋል። ረሱላህ ሰለላሁ ዐለይሂ ወሰለም እንደሚያሸንፉ ያው ከዚህ በፊት እንደሚለው መንጎሎች የሙስሊሞች ኻሊፋ የነበሩት አባሲድ ስልጣኔት የመሰሉትን መጨረሻ አድርገዋል በ12ኛው ክፍለ ዘመን አካባቢ እና አንዱ ምልክት ነው። ሌላኛው እንደዚሁ ማህዲ እንደሚመጣ ማህዲ መጥቶ እንግዲህ እስላምን እንደሚረዳና ኩፋሮችን ሙስሊሞችን እንደሚያሸንፉ እና ኢሳም እንደሚመጣ ከምልክቶች ውስጥ ናቸው። ጤግሮስ ወንዝ መድረቅና የቂያማ ምልክት አንዱ ነው። የጤግሮስ ወንዝ ይደርቃል። እንዲሁም ከወንዝ ውስጥ የወርቅ ተራራ እንደሚወጣና በዛ ምክንያትም ትልቅ ጦርነት እንደሚነሳና እንግዲህ አንዱ የቂያማ ምልክት መሆኑ ረሱላህ ሰለላሁ ዐለይሂ ወሰለም ነግረውናል። እና ስለዚህ አጠቃላይ ዳሰሳ በወንድማችን ወሂድ ዑመር የምንሰማ ይሆናል። ተከታተሉ። ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱኝ። እንግዲህ እያንዳንዱን በምታዩ ጊዜ እስከ መጨረሻው አዳምጡ፣ ትጠቀማላችሁ ኢንሻአላህ። ላይክ ማድረግ አትርሱ። ከታች ኮሜንት ጻፉልኝ። አመሰግናለሁ። የተባሉት ናቸው ተፈጽመዋል። ከረሱል ሰለላሁ ዐለይሂ ወሰለም እኔ ኢስላሚክ ስካቶሎጂ የረሱል ሰለላሁ ዐለይሂ ወሰለም ትንቢት ከፈለጋችሁ በጣም ነው የሚገርም። ራሱ ሞንጎሎች እንደሚነሱና አይነ መጭማጫዎች መጥተው ሙስሊሞችን እንደሚዋጉና እንደሚያሸንፉ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ኢስላሚክ ጎልደን ኤጅ የሚባለው ነገር ወርቃማው ዘመን የሚባለው ኢስላሚክ ሲቪላይዜሽን የጣሉት እነሱ ናቸው። ሞንጎሎች መጥተው ራሱ ማለት ነው። ብዙ ነገሮች አሉ እነሱ አይነ መጭማጫዎች የሚባሉት ማለት ነው። ኢቨን የተረፉት እነሱ ናቸው። አይነ መጭማጫዎች ራሱ የጁጅ መጁጅ የሚባሉ ሰዎች ታውቃለህ? ግድቡ ከተገደበ በኋላ ንጉሱ ዙልቀርነይን ከገደባቸው በኋላ የተረፉት ናቸው ቱርኮች የሚባሉ። ቱርኮች እውነተኛ ቱርኮች የትኞቹ ታውቃለህ? አናቶሊ የሚባሉ ናቸው። እነዚያው የምታያቸው ቅልቅል ናቸው፣ ከአውሮፓ ከምናምን የተከላከሉ ናቸው። ትክክለኛ ቱርኮች የሚባሉት አይነ መጭማጫዎች ናቸው፣ እነ ሞንጎሎችን የሚጨምረው እና የተረፉ ናቸው። በነገራችን ላይ እነዚህ አጫጭሮቹ ሞንጎሎቹ የእነሱ ትራፊ ናቸው። የነሱ የጁጅ መጁጅ የሚባሉ ህዝቦች ናቸው እና ተረፈው ነው። ራሱ ቱርክ ማለት ራሱ ተረከ ነው፣ ራሱ ተወ ማለት ነው። ራሱ ትርጉሙ ማለት ነው። በዛ የተነሳ ነው ቱርክ የተባሉት። ቱርክ ማለት በነገራችን ላይ የረሱል ናቸው ቱርክ ያሉት። የሷ ስሟ ቆስጠንጢንያ ነበር ስሟ። እነዚያ የተረፉት ቱርክ ተባሉ ማለት ነው። የተረፉት ቱርክ ተባሉ። ግድቡ ራሱ አላህ ገይብ አድርጎታል። የትን ቦታ እንዳለ ራሱ አይታወቅም ራሱ። ኦኬ አሁንም እኮ አሁን ስለዚህ ማለት ነው ያዩ ማዩ የሚባሉ ስቲል ማለት ነው የተሰወሩ ፍጡር አሉ አለ ሷዝ እሱን ነው እኮ የምልህ። የጁጅ ማጁጅ የሚባለው የጌታዬ ቀጠሮ በደረሰ ጊዜ ይላል አላህ በቁርአን ውስጥ በል ይላል። የጌታዬ ትክክለኛ ሜዳ ያድርገዋል። ራሱ ግድቡን የሰራው እንትና ነው ዙልቀርነይን ነው። ዙልቀርነይን ማለት ባለ ሁለት ቀንድ ነው። ስለዚህ ዙልቀርነይን ይጠይቀዋል አለ። አይሁዶች ናቸው የጠየቁት። ዳንኤል 8:2 ላይ ታገኘዋለህ። ዙልቀርነይን ባለ ሁለት ቀንድ ይለዋል። ዙልቀርነይን ይላል የዕብራይስጡ መጽሐፍ ቅዱስም ራሱ ባይብል ላይ ማለት ነው። እና ዙልቀርነይን የሚባለው እንትና ነው ራሱ የቂሮስ ነው የፋርስ ንጉስ ቂሮስ ነው። የተፍሲሩ ጀላለይን ታላቁ እስክንድር ነው ብሏል። ታላቁ እስክንድር አማኝ አልነበረ፣ የኛው ግን አማኝ ነው የነበረው። እና አሁን ያሉት ዘመናዊ ስኮላሮች በአጠቃላይ ዙልቀርነይን የተባለው እንትና ነው ቂሮስ ነው ብሎ ነው ያስቀመጡት። አይሁዶች ናቸው መጥተው የሚጠይቁት። ስለ ዙልቀርነይን ይጠይቀዋል።
ከእርሱ ወሬ አነብላችኋለሁ በላቸው ይላል። ስለ እርሱ አይደለም የሚለው ከእርሱ አነሁ ነው የሚለው ሚንሁ ነው የሚለው። አይተው ከሆነ ሚንሁ ነው አይደል የሚለው። ሚንሁ ማለት ከእርሱ ነው ማለት ከፊል ነው፣ ሙሉን አይደለም። ከዛ በኋላ ነው ስለ ዙልቀርነይን አላህ እየተናገረ ያለው ማለት ነው። ግድቡ እንዴት እንደገደበው ምናምን ማለት ነው። እና ያን ያመለከታል ማለት ነው። ገባ። አንዳንድ ጊዜ የአጃጅ ማጁጅ ራሱ ማን ነው በቃ እነዚህ ምናምን ብሎ ሌላ ተፍሲር የሚሰጡ ሰዎች አሉ። ገባ። ራሱ አንዳንድ ወጣ ያለ እንትን ነው እነዚህ ራሻዎች ናቸው ምናምን ወይ ቻይናዎች ናቸው የሚልም አለ። አይ ተገድበዋል። አዎ ተገድበዋል፣ ይወጣሉ እነሱ ማለት ነው። ግን እንትኖች ሞንጎሎች እንደዛ ናቸው። አይን መጭማጫዎች ይመጡና ሙስሊሞችን እንትን ይላሉ። አይን መጭማጫዎቹ የሚባሉት እንትኖች ናቸው። ዙልቀርነይን የገደበባቸው ናቸው። እነዛ የጁጅ መጁጅ የሚባሉት ወይም ጎግ ማጎግ የሚባሉት። ጎግ ማለት አለቃ ማለት ነው። ማጎግ ማለት ህዝብ ማለት ነው። ራሱ ሙዓረብ ነው ራሱ ቃሉ ራሱ ማለት ነው። ከዕብራይስጡ የተወሰደ ማለት ነው። እና ከዛ አንጻር ነው የሚነገረው። ይመጣሉ። ከነዛ የተረፉት ናቸው ራሱ አይነ መጭማጫዎች ተብሎ የተባሉት ማለት ነው። ግን ቆንስታንጥንያ የሚባለው ነገር ታላቁ ጦርነት የሚጀመርበት ነው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ራሱ በእርግጥ አላህ ከሰዎች ኢልምን አይነጥቅም፣ ግን አሊም ሳይኖሩ ሰዎች ጃሂል እስኪጠይቁና ጃሂልም ያለ ኢልም እስኪስቱና እስኪያስቱ ድረስ ኡማውን በመውሰድ ኢልምን ቢነጥቅ እንጂ ብለዋል። ሌላ ቦታ ላይ ሰዓቲቱ ሲቃረብ ምንድነው መሀይምነት ይስፋፋል፣ እውቀት ይወሰዳል፣ ብዙ አልሀጀር ይሆናል አሉ። አልሀጀር ማለት ግድያ ይሆናል አሉ። ከዛ በኋላ ደግሞ ምን አሉ? ቤቱል መቅደስ ሲመለስ የስብሪ ፍርስራሽ ትሆናለች አሉ። የስሪ ፍርስራሽ ትሆናለች አሉ። የስሪ የምትባለው መዲና ናት። የስሪ ፍርስራሽ በሆነች ጊዜ ደግሞ ታላቁ ጦርነት ይመጣል። ታላቁ ጦርነት ሲመጣ ደግሞ ቆስጥንጥንያ ድል ታደርጋለች፣ ታሸንፉ አሰናት። ከዛ በኋላ መሲሁል ደጃል ቆስጥንጥንያ ድል ካደረገች በኋላ አልደጃል ይመጣል፣ ደጃል መሲሁል ደጃል ይመጣል ብለዋል። የስሪ የምትባለው መዲና ናት። ጥንታዊ ስሟ መዲና ነው ሲባል የስሪ። ቆስጥንጥንያ ደግሞ ማለት ያው ቆስጠንጢኖስ ከመጣበት ነው። ቱርክ ናት። ቱርክ ነው የምታሸንፈው ጦርነቱ ላይ ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? በታላቁ ጦርነት የሙስሊም መሰብሰቢያ ቦታ ከሻም ከተሞች አንዷ በሆነችው ዲመሽቅ ተብላ በምትጠራ ከተማ አቅራቢያ በጉጣ ነው ብለዋል። ዲመሽቅ ማለት ያው ደማስቆ ነው። ጉጣ ማለት የሻም ደቡብ ምዕራብ ክፍል ነው። ጦርነቱ የሚነሳው ሶስተኛው የዓለም ጦርነት ማለት ነው። የአርማጌዶ የምንለው ማለት ነው። ግልጽ ነው። መነሻው ምንድን ነው? ጠቃላይነት መነሻው ምንድን ነው? የጦርነቱ መነሻ ምንድን ነው? የሚመልስልኝ ሰው። አይ ቲንክ የኢፍራጣ ወንዝ ደርቆ ከዛ በኋላ ወንዙ ደርቆ ወርቅ ይወጣል። እሱ ነው በቃ ዋናው ነገር መነሻው እሱ ነው ራሱ። ወንዙ አሁን ኦልሬዲ ደርቋል። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ያሉት ራሱ ማለት ነው። ጅብሪልም ወላሂ እንትን ላይ ሲነግራቸው እንደዛ ነው ኹጥባ ላይ ማለት ነው። መጥቶ ምንድን ነው ያላቸው? በጣም ነው የሚገርመው የእሱ ራሱ ማለት ነው። ራሱ ወንዙ በሚደርቅበት ሰዓት ላይ ያኔ ጦርነት ሰዓቲቱ አትቆምም ብለዋል። የኤፍራጥስ ወንዝ የወርቅ ተራራ እስኪገለጥ ድረስ ቢደርቅና በእርሱ ጉዳይ ሰዎች ቢጓጉ እንጂ አትቆምም ይላሉ። ሰዓቲቱ የኤፍራጥስ ወንዝ የወርቅ ተራራ እስኪገለጥ ድረስ ቢደርቅና ሰዎች በእርሱ ጉዳይ ላይ ቢጓጉ እንጂ አትቆምም ይላሉ። በነገራችን ላይ እንትኑ አሁን ኤፍራጥስ ወንዝ እየደረቀ ነው አሁን ያለው። ከዛ የወርቁ ተራራ ውስጥ ነው ያለው። በዛ የተነሳ ነው የሚጀመረው ጦርነቱ፣ ሶስተኛው ዓለም ጦርነት ማለት ነው። ዋናው ታላቁ ጦርነት ማለት ወደዛ እየሄደ ነው ያለው። አይ ቲንክ አሁን ምናልባትም ጦርነቱ ላይ እስራኤል የተወሰነ ትጎዳለች። ምናልባትም ድምጥማጧ ላይ ይጠፋ ይችላል። ከዛ በኋላ ግን ቱርክ ላይ ይነሱባት ማን ነው ኢራን ልትመታ ትችላለች። ኢራን፣ ቻይና እና ሩሲያ አንድ ላይ ነው የሚያብሩት። ራሱ ጎግ ማጎግ የሚባለው ነገር ከዛ አካባቢ ላይ ነው እንትን የሚሉ አንድ ህብረት ይኖራቸዋል አንድ ላይ ተቀናጅተው ማለት ነው። ስለ የጁጅ መጁጅ የተናገርኩት የጻፍኩትም ጽሁፍ አለ። ከዚህ አንብቡት። ራሱ ጎግ ማጎግ ማለት ነው የሞሳና የቶቤል ዋነኛ አለቃ ነው የሚለው። ሞሳ ማለት ሞስኮ ናት። ቶቤል ማለት አዘርባጃን ናት። እንዳለ አንድ ላይ ህብረት ይፈጥራሉ ማለት ነው። እነ ቻይናውን ላይ ይመጣሉ፣ የተርጋሚን ቤት ሁሉ እና ጨፍሮች ሁሉ ይመጣሉ ነው የሚለው ስኬል 38 ላይ ማለት ነው። ቆይ ጥቅሱን ላውጣላችሁ። ይኸውላችሁ ምን ይላል መሰላችሁ? ስኬል ምዕራፍ 38 ቁጥር 5 ላይ ፋርስ፣ ኩሽና ፉጥ ከእሱ ጋር ጋሻና የራሱ ቁል የለበሱ ሁሉ አወጣለሁ አለ። ፋርስ ያው ኢራን ናት። ኩሽ የሚባለው ደግሞ ወይ ኢትዮጵያ ወይ ሱዳን ናት። ፉጥ የሚባለው ደግሞ ማነው? ጥሩልኝ። የኩሽ የሚባለው ማለት የፉጥ የምትባለው የካም ልጅ የአሁኗ ሊቢያ ናት። ከዛ በኋላ ምን ያደርጋሉ? ከእነርሱ ጋር የራስ ቁል የለበሱ ሁሉ አወጣለሁ ይላል። ሕዝቅኤል 38 አንተ ላይ የጋሜር እና ጭፍሮቹ በሰሜን ዳርቻ ያሉት
የቴርጋሜን ቤትና ጭፍሮች ሁሉ ብዙ ህዝብ ከእነሱ ካወጣለሁ አለ። ጋሜር የያፌት ልጅ ነው፣ የአሁኗ ኢራቅ ናት። ኩዌትንም ያጠቃልላል። ቴርጋሜን ደግሞ የጋሜር ልጅ ነው፣ የአሁኗ አርመኒያ የምትባለው። እነዚህ ሁሉ ሕዝቅኤል 38:7 ላይ ተሰብስበው ይወጣሉ ለጦርነቱ ማለት ነው፣ በጦርነቱ ጊዜ ማለት ነው። በኋለኛው ዘመን ይሆናል እያለ ምናምን ይናገራል ማለት ነው። እና በጣም ሰፊ ነገር አለው ይሄ ነገር ማለት ነው። ዝም ብሎ የመጣ ነገር አለው። ትንቢታዊ ይዘት አለው፣ ፖለቲካል ይዘት አለው፣ ሃይማኖታዊ ይዘት አለው ራሱ ማለት ነው። እና ወደዛ እየሄድን ያለ ነው። ወደ መጨረሻው ዘመን ላይ ነው እየሄድን ያለ ነው። ኡስታዝ ጀዛከላህ። አይ ቲንክ እዚች ጋር ማይክ መያዝ አለብኝ ጥያቄ ሊጠይቅ ስለሆነ እንትን አሁን እስራኤል ይሄ ሩሎች አሏት አሁን ባለው ሁኔታ ማለት ነው። ለምሳሌ የመጨረሻ በጦርነቱ አሁን ልትሸነፍ ስትል ባለሳሳት ሳምሶናዊት ነው እና ሳምሶናዊ የሚባል ሩል አላቸው ይመስለኛል። ያም ማለት አጥፍተው የሚጠፉበት ማለት ነው። ሳምሶም ሳምሶም ኮንቨናንት የሚሉትን ማለት ነው። መጨረሻ ላይ ከጠፋን የመጨረሻ ያለውን ነገር አጥፍተን ነው የምንጠፋው ነው የሚሉት። የመጨረሻው ሲጠፋ ከዛ በኋላ እንትን ይሉታል፣ ይለቁታል። ኒውክሌር አላቸው። አዎ ኒውክሌሩን እንትን ይሉትና ይለቁትና እንትን ይላል። ላይሆንም ይችላል፣ አላህ ነው የሚያውቀው። የነሱ ሶምሶም እኮ ነው። ሶምሶም ታስታውሱ እንደ መጨረሻ ላይ ራሱን አጥፍቶ አይደል የሞተው? አጥፍቶ ጠፊ አይደለም መጨረሻ ላይ። ልክ እሱ ነው ሳምሶም የተባለው። ለዛ ነው ሳምሶም ኮንቨናንት የሚሉት ከዛ አንጻር ነው። እሺ ቀጥል። አይ ጥያቄ አሁን እዚህ ጋር አንደኛ እነዚያውን እስራኤላውያን የሚባሉት ላይክ ቁርአን የዘከራቸዋል አይደለ? ያ በኒ እስራኤል ብሎ ያዋራቸው እነዛ ሰዎች ናቸው። ላይክ መጽሐፍ ቅዱስ ውስጥ ያሉት ወይም ደግሞ ቁርአን ውስጥ ያሉት እነዛ እስራኤላውያን እነዚህ ናቸው ወይስ እነዛ በእነዚህ እንገልፍ ተደርገው ነው ኡስታዝ? እንጃ እንግዲህ ተዳቅለው ነው የሚመስለኝ። ከምዕራባውያን ጋር በጣም ትስስር አላቸው። በተለይ ከጀርመኖች ጋር፣ ከፈረንሳይ ጋር፣ ከእንግሊዝ ጋር በጣም እንትን አላቸው። አሜሪካን እኮ ራሱ ሴኔት ውስጥ ራሱ እነሱ ናቸው። ሬድ ኢንዲያን የሚባሉት አሉ ራሱ ቀይ እንትኖች ማለት ነው። ድራቪድ ኢንዲያን እና ሬድ ኢንዲያን የሚባሉ አሉ። ድራቪድ ኢንዲያን ድሮ የነበሩት ናቸው። ክሪሽና በነበረበት ሰዓት ላይ ለአርጁን በ3102 ላይ የነበሩት ማለት ነው። ከዛ በ1500 ላይ አርያን የሚባሉት ከኢራን ተነስተው እዛ ሄደው እንትናሉ ማለት ነው። ያው ቬዳስ የሚባለው መጽሐፍ የጻፉትም እነሱ ናቸው። ያዝርቤድ፣ አግራባቤድ፣ ሳምቤድ እና ሬግቤድ የሚባለው። ወደዛ ስትሄድ ደግሞ ሬድ ኢንዲያ የሚባለው ደግሞ ቀይ የሚባሉ ናቸው። እዛ አካባቢ ላይ የነበሩ ሰዎች ናቸው። እነሱ ጥንት ታሪክም የላቸውም እና እነሱን ያቋቋመቻቸው ከተለያየ ዘር ወስዳ ምን ብላ እንትና ናት ያቋቋመቻቸው፣ እንግሊዝ ናት ያቋቋመቻቸው። አሜሪካን ከመሰረተችው እንግሊዝ ናት የምታውቀው ከሆነ በታሪክ ውስጥ። እና አይሁዳኖችም እዛ ፈልሰው የሄዱ አይሁዳኖች አሉ። እዛ በባቢሎን ምርኮ ጊዜ ነው የሚባለው። የዛ ቅልቅል ነው፣ የተለያየ ቅልቅል ነው ያለባቸው ማለት ነው። ሞንጎሎችም አሉ ይባላል እንደውም በተወሰነ መልኩ። እና ሰፊ ነው እንትኑ ፖለቲካል ይዘቱ ማለት ነው። እና አይ ቲንክ እስራኤሎች እነዚህ እንትኖቹ የሚያደርጉት ነገር የቂያማ ቀን አትቆምም ሙስሊሞችና ያደርጋሉ